ለሙዓዝ ነው። አንተ የምትለው ለማስፈራራት ነው። በርግጥ ነውር አለ አይባለ ቪዲዮ አለ የምትለው እንደው እውነትን ቢሆን ብታወጣው ጉድ አንድ ሰሞን ነው። ሐቅ ግን አንድ ሰሞን አይደለም። ተግባብተናል። ሰላም አለይኩም ወራህመቱላሂ ወበረካቱ። ይህ ቪዲዮ ሁሉም ሰው ዘንድ እንዲዳረስ የቻላችሁትን ያክል ላይክ አኪሩ ዘመን የሚባለው ጊዜ ተቃርቧል። በዚህ መልኩ በየመስጂዱ በየመድረሳ ቤት ወሃቢዮች ምን አይደሉም? ወሃቢዮች ሙስሊማት ወሃቢዮች እስልምናን አይወክሉም። ይህን ቪዲዮ መላው የሙስሊም ማህበረሰብ አዳርሱልኝ ማለት ነው። ማኪሲነ ፊሂ አበዳ ወዩበሽረ አልሙእሚኒን የዱንያ ቆይታችሁን የምድር የቆይታ ጊዜያችሁን فمن شرح الله صدره للإسلام فهو على نور من ربه አህለን ወሰህለን ወመርሐበን። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ ቻናል ተከታታዮች ባላችሁበት የአላህ ሰላም እዝነት ረድኤት ቸርነት ኢንሻአላህ ዛሬም ከመገደ ተመለከታችሁት አነጋገር የተወደዱ የተመረጡ እንዲሁም ደግሞ እስላማዊ ቪዲዮ ኢንሻአላህ እነዚህን ቪዲዮዎች በጋራ እንመለከታለን። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ነበራችሁ ለቀም ላይክ እያደረጋችሁ ሐሳብና አስተያየታችሁን ይስጣችሁ። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። ቀጥታ ወደ ቪዲዮ አልፍኩላችሁ። አላህ የዱንያ ቆይታችሁን የምድር የቆይታ ጊዜያችሁን ከሁኔታ ወደ ሁኔታ በየጊዜው እንቀያይረዋለን አለ አላህ ሱብሓነሁ ወተዓላ። ለተርከቡነ ጠበቀን ዐን ጠበቅ፣ ከሐል ወደ ሐል በየጊዜው እንቀያይረዋለን። አንዴ ደስተኛ አንዴ ደግሞ ሐዘን ውስጥ እንከታችኋለን አለ። ለምን ሲባል ደስተኛ ብቻ አድርገን ካከረምናችሁ ከደስታ ብዛት አላህን እንዳትረሱ፣ ደስታው አላህን እንዳያስረሳችሁ ወደ ሐዘን እንወስዳችኋለን። ሐዘን ውስጥም አናከርማችሁም፣ ከሐዘን ብዛት ልባችሁ ደግሞ እንዳይሰበር መልሰን ወደ ደስታ ውስጥ እንከታችኋለን። የቆይታ ጊዜያችሁን አንዴ በሳቅ አንዴ በሐዘን አንዴ በለቅሶ እያዋዛን እናከርማችኋለን ይላል አላህ ሱብሓነሁ ወተዓላ። ደስተኛ ሆኖ ማንም ይቀጥል የለም፣ ሐዘንተኛ ሆኖ ቀልቡ ተሰብሮ ማንም ይከርም የለም። ያ ሰላም ያ ሰላም ያ ጀማ ሱብሃንአላህ። ደስተኛ ሆኖ የሚቀጥል የለም፣ ሐዘንተኛም ሆኖ የሚቀጥል የለም። የአላህን ኃያልነት ተመለከታችኋ። ስለዚህ የተለያዩ ችግር ውስጥ ያለን ሰዎች በተለይ በዚህ ሰዓት በዚህ ዘመን ብዙ ነገር ነው ህይወታችን ላይ ተስፋ እንድንቆርጥ የሚያደርገን። እነዚህ ቀናቶች ወላሂ ሱም ወላሂ ያልፋሉና ትንሽ ብቻ ሶብር እናድርግ። ስለዚህ ነገ ይበልጥ ደስተኛ እንሆናለን ኢንሻአላህ። ለማንኛውም በሰማነው የምንጠቀም ያድርገን። ከዚህ ትልቅ ሶብር እንማራለን ብዬ አስባለሁ። ወደ ለኛው ቪዲዮ አልፍኩላችሁ። ሰላምቴው ነቢል ወንድማችን መልእክት አለው። ሰላም አለይኩም ወራህመቱላሂ ወበረካቱ። ይህ ቪዲዮ ሁሉም ሰው ዘንድ እንዲዳረስ የቻላችሁትን ያክል ላይክ፣ ሼር እንዲሁም የቻላችሁ ሪፖስት እንድታደርጉት ስል እጠይቃችኋለሁ። ያ አላህ ይህችን ዱንያ የኛ ትልቁ ጭንቀታችን አታድርግ። ያ አላህ ጀነትን ቤታችን ውዴታህንም ግባችን አድርግ። አላሁማ አሚን ያ ረብል ዓለሚን። እንዲሁም ደግሞ አንድ ለየት ያለ እንዲሁም እንኳን ደስ ያለ እንድትሉ ትፈልጋለሁ። የአክስቴ ልጅ ሻሃዳ ያዘችልኝ ይላል። ወላሂ በጣም ነው ደስ የሚለው። እኔም ደስ ብሎኛል። እናንተም እንኳን ደስ ያለ እንድትሉ ትፈልጋለሁ። እንዲሁም ደግሞ እናትና አባቱን አላህ እስልምና እንዲወፍቃቸው ዱዓ ሁላችሁም እንድታደርጉ ለማለት እወዳለሁ። ኢንሻአላህ ሁላችንም አላህ በእስልምና ያጽናን፣ የጀነተል ፍርዶስ ያድርገን። ለዱዓው አላሁማ አሚን ያ ረብል ዓለሚን ብለናል። ወደ ሌላኛው ቪዲዮ አልፍኩላችሁ። ጀማዓ ሱብሃንአላህ ኢና ሊላሂ ወኢና ኢለይሂ ራጂዑን። አላህ የመጨረሻችን ያሳምርልን። እጅግ የሚያስደነግጥ ቪዲዮ ነው ይሄ ቪዲዮ ስመለከት ማለት ነው። አኪሩ ዘመን የሚባለው ጊዜ ተቃርቧል። በዚህ መልኩ በየመስጂዱ በየመድረሳ ቤቱ በየቁርአን ቤቱ እያሉ ሙስሊሞች ገና ታዳጊ ህፃኖቶችን መርዝ እየረጩባቸው ያለበት ሁኔታ ነው። በዚህ መልኩ ዋሃብያ ሙስሊም አይደለም እያሉ ያስተማሩ በጣም ወላሂ ላኢላሃ ኢለላህ ሱብሃንአላህ። እስኪ በጋራ እንመልከት። ወንድሜም ሀሳብ ሰጥቶበታል በጉዳዩ ላይ፣ እኛም የሆነ ነገር እንላለን። ወሃቢዮች ምን አይደሉም? ወሃቢዮች ሙስሊማት ወሃቢዮች እስልምናን አይወክሉም። ይህን ቪዲዮ በደንብ ኮፒ ሊንክ እና ሪፖስት በማድረግ ለመላው የሙስሊም ማህበረሰብ አዳርሱልኝ ማለት ነው። የመጅሊስ ምርጫ ሲባል ትንሽ ነገር እንዳይመስላችሁ። ምርጫው እየተካሄደ ያለው በእነዚህ ሰዎች ነው።
እነዚህ ሰዎች ማለት ልክ እንደምታዩት ቡና አስፈልተው መስጊድ ውስጥ ጫት እየበሉ ህፃናቶችን ዋሃቢያ ሙስሊም አይደለም ብለው የሚያስተምሩ ሰዎች ናቸው። መጅሊስን ቦታ ለመያዝ ምርጫ እያደረጉ ያሉት ማለት ነው። ይህን ደግሞ የመቃወም የእያንዳንዱ ሙስሊም ግዴታ ነው። የእያንዳንዱ ሙስሊም በስንት ትግል የተገኘውን መጅሊስ እንደገና ለነዚህ ሰዎች አሳልፎ መስጠት ማለት በጣም ውርደት ነው ማለት ነው። ስለዚህ ሙስሊሙ ማህበረሰብ አሁንም ይሁን ነገም እነዚህ ሰዎች አላህ Subhanahu Wa Ta'ala ዕውቀትና አቅል ሰጥቷቸው ወደ ራሳቸው እስኪመለሱ ድረስ ልክ ካፊሮችን እንደምንታገለው እነዚህ ሰዎችን መታገል መቻል አለብን። እነዚህ ሰዎች ከሙስሊም ብቻ ነው አንድነት የማይፈልጉት፣ ከካፊሮች ጋር ምንም ችግር የለባቸውም። እኛና ኦርቶዶክስ፣ እኛና ጴንጤ፣ እኛና ካቶሊክ አንድ ሆነን ዋሃቢያን ከመጅሊስ እናውጣ፣ ዋሃቢያን ከኢትዮጵያ እናውጣ የሚሉ ሰዎች ናቸው ካሁን በፊት ባሳየዋችሁ ቪዲዮዎች ማለት ነው። ስለዚህ የተከበራችሁ ሙስሊም እህትና ወንድሞቼ ይህ ነገር ትንሽ ነገር አይደለም። ያው ህፃናትን የሙስሊሞችን ጥላቻ ማስተማር የሚያሳድጉ ሰዎች ዛሬ ወጥተው መጅሊስ ያዙ ማለት እንግዲህ ምን ያክል ለሙስሊሙ ፈተና እንደሚሆኑ አላህ ብቻ ነው የሚያውቀው። ያጀማ ሱብሃንአላህ እጅግ የሚያስደነግጥ ነው። ከለት ከለት እየተመለከተን ያለ ነው። ሁላችንም ልጆቻችን ወዴት ነው የሚውሉት? ምንድነው የሚያደርጉት? ቁርአን ቤት ምን አይነት ትምህርት ነው የሚማሩት? የሚለውን ነገር ልናውቅ ይገባል። እኔ እንጃ በዚህ ደረጃ ገና ህፃናቶች ምንም ማያውቁትን ነገር ነው በዚህ ደረጃ ሙስሊም አይደሉም ተብሎ ሱብሃንአላህ እንጃ ሱብሃንአላህ አሊፍ ባታ ጭምር እያስተማሯቸው ያክል ማለት ነው። በዚህ መልኩ ነው እንግዲህ እያስተማሯቸው ያሉት እና አላህ ይጠብቀን። እንግዲህ የበፊቱን ስርዓት ለማምጣት የሚሞክሩ አንዳንድ አካላቶች አሉ። በተለይ በሚዲያው ዘርፍ ብዙ ነገር እያደረጉ ያለበት ሁኔታ ነው። ኢቨን ዋሃቢያ ያረደው በክት ነው እስከ ማለት ደረጃ ማለት ነው። ብዙ ነገር ሰምተናል። ለጆሮ የሚከባብዱ ነገራቶችን ማለት ነው። አባሾች ብዙ ነገር ተጽዕኖ ለመፍጠር እየሞከሩ ነው። ስለዚህ ሁላችን የሚመለከተን እንደ ሙስሊም ሁላችን ልንቃወም ይገባል። ጭምር ዋሃቢዮች ካፊር ናቸው ብሎ ኢቭን እስከ መለጠፍ ታርጋ እስከ መስጠት ድረስ የሚያደርሱበት አጋጣሚ አለ። ይህ ደግሞ ኢቭን ከእስልምናም ጭምር ያስወጣል። ያ ሰው ካፊር ካልሆነ ካፊር የምንል ከሆነ ማለት ነው። ለሁላችንም ልንጠነቅ ይገባል። አላህ ይጠብቀን ያ ጀማ ሱብሃንአላህ። ኢቭን በተለይ በዚህ ሰሞን ሶሻል ሚዲያ ላይ ሙአዝ ሀቢብ በጣም መነጋገሪያ እየሆነ ነው። ምክንያቱም ከ12 ሚሊዮን ብር ጋር ተያይዞ ማለት ነው ገቢ ማሰባሰቢያ አድርጎ ጠይቆ ነበር። ያው ያንን የነሺዳ ዓለም የሚለውን የሙዚቃ ዓለሙን ለማስፋፋት ማለት ነው። ከዛ ጋር ተያይዞ ኡስታዝ ዋሂድ በውስጥ መስመር ጽፎለት ነበር ብሎክ እስከ ማድረግ ድረስ። አሁን ደግሞ ኡስታዝ ዋሂድን መጥቶ ተናግሯል። አቶ ሙአዝ ሀቢብ ማለት ነው እንግዲህ ኡስታዞቻችን ንጽጽር ላይ የሚሰሩትን ጉዳቸውን ዘረግፋለሁ እያለ ወንድሞቻችን እህቶቻችን ለማስፈራራት የተጠቀምበት መንገድ አለ። ያው ንጽጽር ላይ የሚሰሩ እነ መሲም በቂ ምላሽ ሰጥተውታል ብዬ አስባለሁ። እስኪ መሲ ያለችውን ትክክለኛ አስተሳሰብ ጭምር የሱም አላማም ለማብራራት ሞክራለች። ቪዲዮን በጋራ እንመልከት። እንደነዚህ አይነት ሰዎችን ነው የምንከተለው ያጀማ፣ እንደነዚህ አይነት ሰዎችን ነው የምንወደው። ልንለይ ይገባል። በጥላቻ ተያይዘን ብዙ ተግባር የምንፈጽም ሰዎች አለን። ነገ ሁላችንም ቀብር አለብን። ለእምነታችን በዚህ መልኩ አይደለም ያጀማ የምንታገለው። ሰውን ከእምነት እያስወጣን እምነታችን እንወዳለን ማለት ነብያችን እንወዳለን ማለት ልክ ሊሆን አይችልም ብዬ አምናለሁ። እስኪ ወደ ቪዲዮ እንሰራለን የሚሉ አንዳንድ ግለሰቦች መጀመሪያ እናንተ እስቲ ሐርፍ እንኳን አስተዳደሩ ሐቂቃ ነው የምላችሁ። ሐርፍ አላህ ሱብሓነሁ ወተዓላ ይላል አንዳንድ እንደው ተናጋሪ አታርጉን። ብዙ አይብ አለ ሐቂቃ ወላሂ። እኔ በቪዲዮ በማስረጃ የእናንተ አይብ እዛው ካላችሁበት። ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ቆያችሁ? ትናንትና የወንድማችን ሙአዝን ቪዲዮ እያየሁኝ ነበርና ምን አለ፣ አንዳንድ ንጽጽር ላይ የምትሰሩ ሰዎች አይባችሁ ማለትም ነውራችሁ በቪዲዮ አለ አላህን ፈርተን ነው እንጂ ምናምን አለ። እንደዚህ ሲል ምን ትዝ እንዳለ ታውቃላችሁ? ዮኒ ማኛ ከ3 ዓመት በፊት ቲክቶክ ላይ አሪፍ ንጽጽር እየሰራን ነበርና ለንጽጽር ያቀረብናቸውን ጥያቄዎች ኦርቶዶክሶችም ሆኑ ፕሮቴስታንቶች መልስ መመለስ ስላልቻሉ ዮኒ ማኛ ምን ዘዴ ዘየደ እኔን ማስፈራራት ጀመረ። አጋልጣታለሁ፣ ባግራንዷን አወጣለሁኝ፣ ማን እንደሆነች እንትን ምን አለ። እኔ ቪዲዮ ሰርቼ እንግዲህ አለኝ የምትለውን ባክግራውንድ አለኝ የምትለውን የተደበቀ አውጣ። ጉድ አንድ ሰሞን ነው። ንጽጽር ግን አንድ ሰሞን አይደለም።
እንግዲህ አንተ አለኝ የምትለውን የኔን የተደበቀ ነገር ብታዋጣ ሰው ጉድ ቢል አንድ ሰሞን ነው። ነገር ግን ንጽጽር ዘላለማዊ ነው እናስተምራለን ብዬ ቪዲዮ ሰራሁኝ። ይሄን ቪዲዮ ለሙዓዝ ነው አንተ የምትለው ለማስፈራራት ነው። በርግጥ ነውር አለ አይባለ ቪዲዮ አለ የምትለው እንደው እውነትም ቢሆን ብታወጣው ጉድ አንድ ሰሞን ነው። ሐቅ ግን አንድ ሰሞን አይደለም። ተግባብተናል። ሌላውና በጣም ያሳቀኝ የሐርፍ ልዩነትን እንኳን ጠንቅቀው አያውቁም ብሏል። ንጽጽር ላይ የሚሰሩት ምናልባት ኡስታዝ ዋሂድ ለመናገር ፈልገ ከሆነ እሱ የሐርፍ ችግር አይኖርበትም። ነሁ የሚያስተምር ኡስታዝ ነው። አንተ ራሱ የነሁ ችግር ካለብህ ኡስታዝ ዋሂድ ጋር መማር ትችላለህ። ደግሞም ኡስታዝ ዋሂድ የንጽጽር ሌጀንድ ነው እንበልስና አንድ ሰው አንድ ንጽጽር ላይ የሚሰራ ሰው ሐርፍ ተሳሳተ ብሎ ማለት ከሚያስተምረው አስተምሮት ጋር ምን አገናኘው? እያስተማርን ያለ ነው ኩፍርንና መንፍቅና ነው እንጂ የፊደል መቻለንና አለመቻል አይደለም። ሐርፍ ብሎ ማለት ፊደል ማለት ነው። እኛ አጀሞች ነን። ኦኬ የአረበኛ ሐርፍ አረበኛ ቋንቋ ነው። የአረበኛ ቋንቋን የአረበኛ ፊደላትን ተሳሳትን ብሎ ማለት የኩፍርንና የመንፍቅናን ክፋት አናቅም ብሎ ማለት አይደለም። ችግሩ እዚህ ጋር ነው። እንደውም ይሄን ቪዲዮ እንድሰራ ያደረገኝ ያው በንጽጽሩ በኩል በተለይም በፕሮቴስታንት ሚሽነሪ ላይ ስለምሰራ ይሄንን በደንብ ላስረዳችሁ ነው። በፕሮቴስታንት ሚሽነሪ ብዙ አይነት ሲስተሞች አሉ። ይሄ ስንዴና ዘይት መስጠት ብቻ እንዳይመስላችሁ። አለባበስ ራሱ መስበኪያ ነው። ኦኬ የገጠር ገበሬ ጋር ቤተክርስቲያኒቱ ትምህርት የወሰደ ስልጠና የወሰደ ሱፍ ከነከረባቱ ያደረገ መነጽሩን ገጭ ያደረገ ጫማውን ቀለሚያ ኪው ያስቀባ ጸጉሩን የነቃቀሰ ያበጣጠረ የተከረካከመ ሰው ገጭ ብልዛ ገበሬ ማህበሬ ጋር በቃ የተማረ ሰው መጣ ነው የሚሉት። እሱ የሚናገረውን በትክክል ነው የሚተገብሩት። ኦኬ ስለዚህ በመንፍቅናው ዓለምም አረበኛ ቋንቋ ላይ በደንብ እንትን ይላሉ፣ ፕራክቲስ ያደርጋሉ። ኦኬ አህባሾች ማለት ነው። አረበኛ ቋንቋ ላይ በደንብ ፕራክቲስ ያደርጉና ይህንን ሌላውን ጤናማውን ማህበረሰብ ለመበከል ወይም እናቃለን ለማለት ይጠቀሙበታል። በጣም የታዘምኩት ወደ ሰሜኑ አካባቢ ወደ ወሎ አካባቢ ትሄዱ አህባሾች አረበኛ ቋንቋ ላይ በጣም ጎበዞች ናቸው። የሚገርባችሁ ነገር ያኒ የአረበኛ ቋንቋን ፕራክቲስ ያደረጉት ለምንድን ነው? ሌላውን አረበኛ እችላለሁኝ፣ ምክንያቱም ቁርአን በአረበኛ ግልጽ በሆነ አረበኛ ቋንቋ ነው የወረደው ይላል። ነቢያችንም አረበኛ ቋንቋ ተናጋሪ ስለሆኑ አረበኛ ስለምችል እኔ ትክክል ነኝ እኔ ፍልስፍና ተከተል አይነት አካሄድ ልክ እንደ ሚሽነሪዎቹ ለማድረግ ነው ያንን የሚያደርጉትና ይሄን ቪዲዮ የሰራሁት ለምንድን ነው? ለዛ ነው። ብዙ ጊዜ እዚህ ቲክቶክ ላይ ታዝባችሁ ከሆነ ለምሳሌ ብልሹ አቂዳዎችን የሚያጋልጡ ወንድሞችን ወይም እንደዚህ በኩፍርንና መንፍቅናን ለማጋለጥ የሚሰሩ ወንድሞችን ስተት ፈልገው ለመዘርጠጥ የሚሮጡት ምንድነው? የሐርፍ ስተት ነው። እኔ መሀይምነታቸው ተወዳዳሪነት እንደሌለው ያወቁት ለዚህ ነው። ሐርፍ እኮ ፊደል እኮ ነው። ያኒ ፊደልና እምነት ምን አገናኘው? ፊደል እኮ በፕራክቲስ የሚገኝ እኮ ነው። ይሄ አረበኛ ቋንቋ ደግሞ እኛ አጀሞች ነን። ለምሳሌ እንኳን ኢትዮጵያ አይደለም በመላው ዓለም ያለው አጀም አረበኛ ቋንቋ አያውቅም። ቤተሰቦቻችን አረበኛ ቋንቋ አያውቁም ሲጀመር። ነገር ግን ስለ አላህ Subhanahu Wa Ta'ala ስለ ነብያችን መሐመድ አለይሂ ሰላቱ ወሰለም ያውቃሉ። አሁን አረበኛ ቋንቋ ቁርአን ሲቀራላችሁ ትርጉሙን ያውቁታል አያውቁትም? ነገር ግን እምነቱን ያውቃሉ። ስለዚህ ያስተማርን ያለ ነው ከአቂዳ በኩል ስለሚመጣ መንፍቅና ከኩፍር በኩል ስለሚመጣ ክህደት ነው። ኦኬ ስለዚህ መንፍቅናና ኩፍር በፊደል ማወዳደር አይቻልም። የምታመጡትን መንፍቅና ስናጋለጥባችሁ ለማምለጫ የፊደል ውድድር ይዛችሁ አትምጡ። ፊደል እንትን ነው አንድ ሁለት ጊዜው ምናምን ፕራክቲስ ብናደርግ ምንለው ነገር ነው። ይሄ የቋንቋ ፕራክቲስ ነው። የቋንቋ ክህሎት ነው። የቋንቋ ክህሎት ከመንፍቅናና ከኩፍር ጋር መወዳደር አይቻልም። ለምሳሌ ቋንቋን ማንንም ሰው ፕራክቲስ ማድረግ ይችላል። አረበኛ ቋንቋ ቻይናዎቹ ይችላሉ፣ ካፊሮቹ ይችላሉ፣ ጣዖት አምላኪው እምነት የሌለው ሁሉ ይችላል። ስለዚህ እሱ አረበኛን ቀልጥፍ አድርጎ ስለተናገረ ትክክል ነው ልትሉት ነው። ስለዚህ ያመጣችሁት ነገር አያስኬድም። በመጨረሻ የማስተላልፈው መልእክት ወንድማችን ሙዓዝና ሌሎች ወንድሞች እንደዚህ አይነት ነገር እየተመላለስን ያለ ነው በመካከላችን ጸቦ የሚጠላቻ ኖሮ ሳይሆን ንጽጽር የምናደርገው ካፊር ወገኖቻችን ወደ መጀመሪያዎቹ ሰዎች ማለትም ወደ ሐዋርያት ተመልሰው ስለ ኢየሱስና ስለ ማርያም እንዳውቁ እንደመሆኑ መጠን እናንተም ጋር ሐሳቦችን የምንለዋወጠው ወደ መጀመሪያዎቹ ሰዎች ማለትም ወደ ሰሃቦች እንድትመለሱ እንጂ ባላንጤዎቹ ነን አይደለም፣ ወንድማማቾች ነን። እንደዚህ አይነት ሐሳብ ስንሰራ ጀነትና አድላለን ይላሉ ምን ይላሉ እያላችሁ የእናንተ ስሜት ብቻ እንዲኮረኮርላችሁ ለምትፈልጉ ሰዎች እኔ ጀነት አድላለሁ አላልኩም። ጀነት በአላህ እጅ ነው። አላህ የጀነትም የገሃነም ፈጣሪ ነው፣ የሞትም የህይወትም ፈጣሪ ነው።
እሱ አዛኝ ነው። እኔ በአላህ ስራ ላይ አልገባም። አንድ ሙስሊም ለኛ ያለን ሰው ካፊር አልልም። ተገብቶናል። እኔ ሙስሊም ነኝ አልহামዱሊላህ። ስለዚህ ምንድነው እየሰራን ያለነው ምንድነው ወደ መጀመሪያዎቹ ሰዎች ወደ ሷሃቦች እንመለስ ነው እንጂ የባላንጤያነት ገነት አትገባም ትገባለህ ማለት አይደለም። ምን አለ መሰላችሁ እኔ ግርም ነው የሚለኝ ሰውን በጣም እየታዘብኩት ነው። ግን ያ ሱብሃንአላህ ግን ሰውነን የምትሉት እንዴት እያሰባችሁ እንዴት እየኖራችሁ እንዴት እየተነፈሳችሁ የምትሰሙት ነገር እንዴት እየለያችሁ ነው? እኔ ማንንም ሙስሊም ያለን ሰው ካፊር ነው አልልም። ነገር ግን ጠማማ ወንድሜ ነው የምለው። ይሄንን ወቁ። ጥመት ያለበት ወንድም ነው፣ ጥመት ያለበት ሙስሊም ነው የሚባለው። ካፊር ከሆነ አው ካፊር፣ ሙናፊቅ ከሆነ አው ሙናፊቅ እንዳለ ሙናፊቅና ያለበት ትልቁ ምክንያት ምንድነው? ከሷሃቦች ከመጀመሪያዎቹ ሰዎች ያልተገኘ ትምህርት ስላለበት ነው። ስለዚህ እየተመላለስን ያለ ነው እየተማማርን ያለ ነው ወደ መጀመሪያዎቹ ሰዎች ለመመለስ ነው። መጀመሪያ እናንተ እስቲ ሐርፍ እንኳን አስተካክሉ። አሰላሙ አለይኩም ወራህመቱላህ ወበረካቱ። ኢንሻአላህ እናስተካክላለን። ግን አንተ አስተካክለሃል? እስቲ አብረን እንስማው። الذين يطيقونه فطية طعام مسكين وعلى الذين يطيقونه فض بالضاد أم بالدال؟ فدية أم بالضاد؟ إيش إن شاء الله الناس تاكلها شديدا من لدنه ويبشر المؤمن ماكثين فيه أبدا. ويبشر المؤمنين أم ويبشر المؤمن؟ بجمع يمتو ويس بمفرد يمتو ليلنيو ماكثين فيه نو ويس ماكثين فيه بلو يمتو بقرآن أنكس بقرآن وسط عند بوتا بيتشان يمتو وسم بسورة الفرقان فيه مهانا فيه مهانا እዚች ጋር ያለችው ሀ ብቻ ናት። በዚህ መልክ መጥቶ መድ ያላት ማለት ነው። ذكر وموعظة ونور فيه ذكر وموعظة ነው وموعظة ነው وموعظة ቀጥሎ ያለውም فيه ነው فيه ነው። ኢንሻአላህ እናስተካክላለን። ነገር ግን الله سبحانه وتعالى بقرآن من الآن أتأمرون الناس بالبر وتنسون أنفسكم وأنتم تتلون الكتاب أفلا تعقلون؟ عقلا لا تشون ديلهم ملان ديلا سون ود خير إيازازاتشو يا الله سبحانه وتعالى كتاب يقراتشو أراساتشو انت رسالاتشو ጭንቅላት አላችሁ ወይ ነው የሚለን። فلذلك ጭንቅላት አለህ ወንድሜ ባረከላሁ ፊክ አላህ ያህዲከ